ድንግልና ሳይኖራቸው ወደ ትዳር ህይወት ሲገቡ ባላቸው ለምሳሌ ዋሽተው ሊሆን ይችላል ልክ የሰርግ ቀን ይታወቃልና ፍቅር ሊቀንስ ይችላል ወይ ደግሞ እስከዛሬ ድረስ የነበረውን ሰላም ሊያደፈርሰው ይችላል ብለ ታስባለህ በእንደዚህ አይነት ኬዝ ሰዎች ወደ ትዳር ውስጥ ሲገቡ አጣዋለው በሚል ሰበብ መልካም እንግዲህ እንደዚህ ብለው በጣም ብዙ ትዳራቸው ይፈረሱ አሉ እኔም ባይዞይ ከዛ የዛሬ 8-9 አመት አካባቢ በእንደዚህ ተጣልቻለሁ በራሴ እንኳን በሌሎቹ ቀርቶ እና በጣም ማከብራት ሰው ነች ከጋብቻ በፊት ንክኪ እንደማልፈልግ ታውቃለችና ደጋግማ አለችኝና እኔ ጠንቃቃ ነኝ ባይዞይ በጣም ሰው ፍቅር ውስጥ እንድኖር ባክግራውንድ ግን አጠናለሁና አንድ ቀን በስውር ሄድኩና እሷ የምትኖርበት አካባቢ አባቷ ትልቅ ፖዚሽን ላይ ያለ ሰው ስለነበረ አጣራውኝ አጠገቤ የሆነች ቡና መታፈላ እንትን ነበርችና ቀስቤ ከአዲስ አበባ ነው የመጣሁት በቅርብ ሽማግሌ ልክባት ነው ምናምን ብዬ ተናገርኩኝና ልጅቷን ከነቢሰቦ ከነማንነቷ አወቋትና እኔ እንጃ ሳይ አሪፍ ሰው ትመስላለና ህይወት እንዲበላሽ አልፈልግም ግን በደንብ ያት አለች ደነገጥኩኝ እንገናኛለን በጣም ነው የምንዋደደው ለንጋባ ሽማግሌ ልክ ትንሽ ጊዜ ነው የቀረው ከዛ በኋላ ድጋሚ ጸጉር ቤት ገባው እዛው ኤሪያ ላይ እንዴት ሰላም ነው በቅርብ ቀን እዚህ ሽማግሌ ልክ ነው አንድ ቆንጆ አግኝቻለሁና ብዬ ጥናት ያረከለ ማለት አዎ ግድ ባይዘው ግድ ነው እኮ ሊቷን ባክግራውንዷን ሳጠና ጸጉር ቤቱም ደይሷማ በምን ሂሳብ እኔ እንጃ የምትሆነ አይመስለኝም ሲኢኦ ልጅቷ በጣም እንትናት አሉ ከዛ በኋላ በቃ 1-3-4 ሰው አጣራውና በቃ መኪናዬን አስሺ ወደ አዲስ አበባ ተመለስኩ መንገድ ላይ ያለው አገኘኋት እዛ ሰርፕራይዝ ላገኝሽ ብዬ ብዬ አገኘኋት አወራኋት ምናምን ነገር ወደ አዲስ አበባ ተመለስኩና መንገድ ላይ የሄድኩ መኪና ዳራስሽ በጣም ውስጤ ተረብሿል በፍቅር ልብሽ እንደተሰበረ በነገራችን ላይ እንደተከዳ ሰው የሚያሳዝን ሰው የለም ትዳሩን ፈቶ እንደተቀመጠ ሰው በሰው እንደተከዳ ሰው የሚያሳዝን ሰው የለም እዚህ ምድር ላይ እኔ ህመሙን ዲቴል ስለማቀው ነው ለሰው ማዝነውና በጣም ተሰምቶኛል መኪና መንዳት አቃተኝ በቃ ዳራስ ያስኩና እባክሽ አንድ ነገር ንገሪኝ ምን ልንገርክና አትዋሺኝ እኔ ችግር የለብኝም ብዙ ድንግልና ምናምን ካልሆንሽም ስለምንዋደድኛ ችግር ግን እውነቱን ማወቅ ስለምፈልግ ነው ንገሪኝ አልኳት ከዛ በኋላ ነው ምንም አልዋሸሁም በቃ ሞት አለችኝ እኔ ልሙት ነው ከዛ በኋላ እንዲህ ነገሮች አልነበሩ አዎ በርግጥ ካልኳት በኋላ አዎ በርግጥ እኔ በልጅነቴ ተደፍሬያለሁ እንዲህ አለችኝ በቃ መፈጠሬን ይጠላውት ማለቴ አንቺ የሆነ ነገር ከነሰውየው ከነማስረጃው ከነጊዜው ከነገርሹ በኋላ አዎ በርግጥ በልጅነቴ እንትን ብያለሁ ማለቴ ስንቀራረብ ነገራል ማለቴ በደንብ ወደዛ አዲስ አበባ ሲመጣ ተነግራለሁ ብዬ ነው በቃ በጣም ነው የደነገጥኩት እንደዛ አላሰብኩ በቃ አቆምኩ